እንዳልኳችሁ የወንድሜ ጓደኛ እንደምንም ቶሎ አስጨራረሰልኝና ወዴት ይልከኛል? ወደ ዱባይ በቪዚት ቪዛ። ከዛ የተገበለው ዱባይ መጥቼ ደላላ ቤት ስገባ ያው ስራ ይገኛል፣ ይገባል ወይ ከሰራተኛ ጋር አይስማማም። ያኔ ለምን አንችልም ማለትም አልችልም። ህይወት የሚባል ነገር አለ አይደለም? ለመስራት ነው ከሀገር የወጣ ነው። ግን ሳይመቻችሁ ሲቀር ምንድነው አማራጫችሁ? እስኪ እናንተ ብትሆኑ ምንድነው የምታርቁት? በአላህ በኮሜንት አሳውቁኝ ፕሊስ። የኔ ጥፋት ነው ወይስ ደግ አደረኩኝ? እስኪ ይሄንን እንደው አዳምጡትና ቪዲዮን እስከመጨረሻ። አኪድ ፓርት 2 ነው የሚሆነው፣ በጣም ነው የሚረዝመው። እናንተ ብትሆኑ ምንድነው የምታረጉት? ኮሜንት ላይ አሳውቁኝ። ደላላዋ ስራ ታስገባኛለች። እዛ ያስገባችን ስራ ቦታ ደግሞ ስሪላንካ አለች። ምግብ ነው የምትሰራው እና አዲስ አግኝተን ስሪላንካ ምን ታደርገኛለች? የእሷንም ስራ የኔንም ስራ፣ እኔ በጽዳት ነው የገባሁት፣ እሷ ምግብ ነው የምትሰራው። ታስጠገርረኛለች ማለት ነው። አስባችሁታል? ይሄ ሁሉ ፎቅና ታች አጽድታችሁ ያኔ ብቻችሁን ብትሆኑ እሺ፣ ሰራተኛ እያለ እሷንም ስራ የሚያሰራችሁ ሰራተኛ ጋር አብራችሁ ትሰራላችሁ። ብቻችሁን ስራችሁ ቢሆን እንደምንም ጨክናችሁ ትሰራላችሁ። ግን ሰራተኛ የራሱን ስራ ሲያሰራችሁ አያናደዳችሁም? አይከብዳችሁም? እዛም ሳምንት ሰራሁኝና ደላላዋን ነይ ውሰጂኝ ብዬ መታወሰደችኝ። መነፋነፍ ጀመረች። ደላላዋ ስራ አጥልተሽ ነው እንጂ ምናምን ማለት ጀመረች። ግን አይደለም። እንዴት ምን አይነት ቻሌንጅ አሳልፌ እንደመጣሁኝ ነገርኳት ምናምን። ሰው ታሪካችሁን ስትነግሩት በዛ ተንተርሶ ሊያጠቃችሁ ሊጎዳችሁ ይፈልጋል፣ በነገር ማለት ነው። ከዛ ድጋሜ የሆነ ቦታ አስገባችኝ። እዛ ቤትም ደግሞ ጥሩ ነው። ተስማምተን አይዲ ተሰርቶልኝ መስራት ጀመረን። ኢንዶኔሲያ 2፣ አንድ ዩጋንዳ፣ አንድ ፊሊፒኒ፣ አንድ እኔ፣ 4 ሆነን ነው የምንሰራው ማለት ነው። ኢንዶኔሲያዎች አንዷ 10 አመት ነች፣ አንዷ 14 አመት ናቸው። እኔና ዩጋንዳዋ ደግሞ አዲስ ነን። እኔና ዩጋንዳ ፊሊፒኗ አዲስ ነን ማለት ነው። ከዛ ስንሰራ ትሪፕ ወጡ ማለት ቫኬሽን፣ ክረምት ላይ ትምህርት ሲዘጋ ሄዱ እነሱ ለአንድ ወር ቤቱን ለኛ ጥለው ሄዱ። ነባሮቹን ይዘው ኢንዶኔሺያዎችን ይዘው እኛን ጥለው ሄዱ በቤቱ ማለት ነው። እኛን አዳዲሶችን ቤት ጥለው ኢንዶኔሺያዎችን ነባሮቹን ይዘው ሄዱ ለወር። ከዛ እኛ ቤት ስናጸዳ ስንቀመጥ ፊሊፒኗ ወርቅ ትሰርቃለች ከልጃቸው ክፍል ማለት ነው። አሮጊቷ ደግሞ ስማርት ነች። የልጅቱ እናት በጣም ትልቅ ሰው ነች፣ ግን በጣም ስማርት ነች። ከዛ ያ ወርቅ ሲፈለግ የለም። እኔ ደግሞ ምግብ የምሰራውን ነው ማግዘው፣ ስለ ጽዳት አላውቅም። ከዛ ተመጣ ወርቁ ሲፈለግ የለም። የሚያጸዱትን ሲጠይቁ ጓንዷና ፊሊፒኒዋ ናቸው ቤት የሚያጸዱት። እኔ ደግሞ ኢንዶኔሺያ ምግብ የምሰራውን ነው ማግዘው። ስትጠየቅ ፊሊፒኗ አላነሳሁም ምናምን አለች። ብትባል ብትደረግ ከዛ ያላቸው አማራጭ ምንድነው? ከስራ ማውጣት። ከዛ ወሬው እንደዚሁ ሲባል ሴትዮዋ ቤቴን ለእናንተ ጥዬ ሄጄ እንደዚህ ካሰረካችሁ ብላ በነገር መተኮስ ጀመረች። ደህና ተስማምተን እየሰራን ወደ 6 ወር ሰራሁ እዛ። ከዛ ቁም ስቅላችንን አሳጣችን። ውሃ መከልከል ጀመረች፣ ምግብ መከልከል ጀመረች ሴትዮዋ ማለት ነው። ጭራሽ እኛን አፍሪካዎች ኡጋንዳዋንና እኔ ምግብ የላችሁም ሀገራችሁ ምናምን ማለት ጀመረች። ከላስ ትመጻደቅብን ጀመረ ማለት ነው። ውሃ ሳጠጥ ከዛ መዳሟ አሁን ነገር ፈለገች፣ ትመጻደቅብን ጀመረ። እናንተ ሀገራችሁ ምግብ የላችሁም ማለት ጀመረች። ማንም ሰው ተርቦ ተጠምቶ አይደለም ከሀገሩ የወጣው። ኑሮውን ለማሸነፍ የዕለት ጉርሳቱ አይደለም፣ የተሻለ ለማግኘት የተሻለ ኑሮ ለመኖር ነው እንጂ አይደለም። ግን አንድ አሰሪ የዚህን ያህል መብታችሁን ሲጋፋ ያናድዳችኋል።
ከላስ ሲበዛብን ውሃ ስናጣ እቃ የሚታጠብበትን አፍልታችሁ ጠጡ ማለት ጀመረች ማለት ነው። ከዛ ችለን ሲያቅተን መስራት አንፈልግም እና ምን አለን ለኔም ወደ ደላላ መደወል ጀመረ። እንግዲህ ሳሉት አሁን ስለ ደላላ ደግሞ ላወራላችሁ ነው። ደላላዋ ጋር እንግዲህ አሁን ሁለቴ መመለሴ ነው። ከዛ ተደወለባት። ደላላዋ መጣች እዛ ቤት አወራች። ምንድነው ችግራችሁ ምናምን አለች። ያለውን ችግር ነገርናት። እናንተ እንደ ቤት በስርዓት አልጠብቃችሁም አለችኝ። የማውቀው ነገር የለም እኔ ስለ ጽዳት እኔ የማግዘው ኩሽና ነው። እነሱ ለቫኬሽን ሲሄዱም እኔ ኩሽና እያጸዳሁ ነው። ቤት ውስጥ አልገባሁም። ማን እንዳነሳ የት እንደነበር የማውቀው ነገር የለም አልኩ ማለት ነው። ከዛ ቤት ተጥሎባችሁ ሄዳችሁ ታማኝ መሆን ነበረባችሁ ምናምን ብላ እሷም መቆጣት ጀመረች። እንግዲህ እናንተ ብትሆኑ ምንድነው የምታረጉት? የእናንተ ስራ ሌላ ነው። አንድ ቤት ብትሰሩ ራሱ ምግብ እየሰራችሁ ስለ ጽዳት ምንድነው የምታውቁት? አሁን የኔ ላይ ጥፋት የለም። ሴትዮዋ ደግሞ ተመካክረን ያደረግን ነገር መሰላት ማለት ነው። ከዛ ካብዳ ምናምን ነገር ነገረች። አልፈልጋትም አለች። እሺ እኔ ካልፈለግሽኝ እኔም አልፈልግሽም፣ ሌላ ስራ እፈልጋለሁኝ። ሳልበላ ሳልጠጣ መስራት አልችልም። ሀገሬ ላይ ምግብ አለ። ሁሉም ሰው ተቀጥሮ ይሰራል የተሻለ ኑሮ ለማግኘት። ማንም ሰው አይደለ ሀታ አረብ ይሰራል ካለው ኑሮ የተሻለ ገቢ ለማስገባት በየተናገርኩኝ ደላሏ ሶሪ ብለሽ ተቀመጭ ያለችኝ። ላ ሶሪ አይደለም። ወደ 1 ወር ይሆናታል ምግብና ውሃ ከከለከለችን። ሲጀመር ጥሩ ላይ አይደለንም። ከዚህ ባሰ ነገር ሳይመጣ መቀየር ፈልጋለሁ አልፈልግም አልኩኝ ማለት ነው። ከዛ ሴትዮዋም ትላታለች ደላሏን አየሽ ጥጋቧ ሶሪ በስትያት አለለም አለች። ጭራሽ አልፈልግም አሁን ትሄዳለች ማለት ነው። ከዛ ማሰላማ ብዬን የወጣው ከደላሏ ፊት ማለት ከቤት። ከዛ እኔም አልፈልግም ብዬ ከቤት ወጣሁኝ። ደላላዋ አንቺ ስራ ስለማትፈልጊ ነው ከአንዴ ሁለቴ ቀየርኩልሽ ምናምን እና እሪ በከንቱ ማለት ጀመረች። ኦሬዲ ከሴትዮዋ ጋር ከመዳሟ ጋር ተሰነባበትን። እንግዲህ ያለን አማራጭ ምንድነው? ወደ ቤቷ ያው መሄድ ነው። እንግዲህ ሌላ ስራ ደግሞ ፈለግ። የተሳሳትኩት እዚህ ጋር ነው። ፓስፖርቴን ታግሼ መቀበል ነበረብኝ። ንዴቱ አለ አይደለ? ዝቅ ሲያደርጓችሁ የሆነ ሰው ስትሰሩ አሰሪም እንደ አሰሪነቱ ሰራተኛም እንደ ሰራተኝነቱ መከባበር አለበት የለበትም? ሳወላላ እናንተ ብትሆኑ እንደምታረጉት ጥፋት አለብኝ ጠየቅ። ከዛ ስታምናጭቀኝ አልፈልግም ብዬ ወጣው። እዛ ጋ ነው እኔ ታግሼ ፓስፖርቴን መቀበል ነበረብኝ። ፓስፖርቴን ስጡኝ ብዬ ማለት ነው። ከዛ እንደ ደላላውም ስታምናጭቀኝ ምናምን ጥየው እየተነዛነዝን ወደ ቤቷ ደላላዋ ይዛኝ ሄደች። ስቀመጥ ቶሎ የተስተካከለ ስራ ደግሞ ይመጣላችሁን። ወጣ ገባ ንዴቱም አለ። በዛ 6 ወር ከሰራው በኋላ ብር አይጠየቅም ነበር ግን ደላሏ እኔን ብር መጠየቅ ፈለገች። خلاص የበላሽው ይሄን ያህል ነው፣ የተቀመሽው ይሄን ያህል ነው። ደላሏ ከኔ የሆነ ብር መያዝ ፈለገች። ከዛ ፓስፖርቷን ነው ሰጂ ብሎ ሲደወልሏት አዘገየችው ምናምን። ኦሬዲ ካንስል አርገውኝ ማለት ነው። ከዛ ከኔ ብር መጠየቅ ፈለገች። ብር ያሉሽ ነው ብር መምጣት አለብሽ 2500 ድርሃም አለችኝ። በሰዓቱ እኔን ለቤተሰብ ዳይን ምናምን እየከፈልኩ ነበር። አልነበረኝም ብር የለኝም ምናምን አልኳት። እኔ እንግዲህ ከራሴ ፈልግሽው ሞን ትቻያለሽ ከአንድ ሁለት የቀየርኩልሽ አንቺን ለመቀለብ አይደለም የመጣውሽ። ወላሂ ማንም ሰው ጥሩ ስራ ቢያገኝ ቢመቸው ከስራ አይወጣም። ይሄን እምላችሁ የድላላንም ጉድ ልነግራችሁ ነው ማለት ነው። ከዛ ደግሞ እኮ ጥሩ ነገር ላይ ራስ እኮ አንተኛም ይዋሻችሁ አይደለም ወላሂ ነው የምላችሁ። መሬት ላይ የተግማማ አንሶ ላይ ያነጠፍን ይሄ እንትኑ የለም ይሄ መሬት ሴራሚኩ ላይ ነው የምንተኛው።
ደላላዋ እንደዚህ ሰው ያመጣች ታስገባለች ፈቃድ የላትም ከዛ እኔ ላይ አየር መያዝ ፈለገች አማራጭ የለኝም እንዳልጠፋ ፓስፖርት በእጄ የለም ብርም በእጄ የለም ጠፍተሽ እንኳን የታክሲ ሆነ ቦታ አድርሰኝ ብለሽ እንኳን ለመናገር ብላችሁ ለመናገር እንኳን